ሰላም ሰላም ወዳጆቼ እንዴት ናችሁልኝ? ዛሬ በጋዛ የተከሰተ አሳዛኝ ታሪክ ይዤላችሁ መጥቻለሁ። አብራችሁኝ መቆየታችሁ እጅግ ያስደስተኛል። የ5 ዓመቷ ሕፃን የመጨረሻ ጥሪ፣ ዓለምን በእንባ ያራጨው የጋዛ ታሪክ። በጦርነት ውስጥ ብዙ አሳዛኝ ታሪኮች ይፈጠራሉ። ነገር ግን አንዳንዶቹ ታሪኮች ከዜና በላይ ይሆናሉ፣ የሰው ልብን ይነካሉ፣ ዓለምም እንዲያስብ ያደርጋሉ። እነዚህ መካከል የ5 ዓመቷ ፍልስጤማዊት የሕፃን ሂንድ ራጃብ ታሪክ አንዱ ነው። 2024 ጥር ወር በጋዛ ከባድ ጦርነት በቀጠለበት ወቅት ቤተሰቦች የተሻለ ደህንነት ፍለጋ ቤታቸውን ለቀው ይሰደዱ ጀመር። ሂንድም ከቤተሰቧ ጋር በመኪና ተጉዛ ነበር። ነገር ግን ጉዞው ወደ ደህንነት ሳይሆን ወደ አሳዛኝ ታሪክ ተቀየረ። በጥቂት ደቂቃዎች ውስጥ መኪናው በጥይት ተመታ። ከነበሩት ቤተሰቦች መካከል አብዛኞቹ በዚያው ቦታ ሕይወታቸውን አጡ። በመኪናው ውስጥ ሕይወት ያላት ብቸኛዋ ትንሿ ሂንድ ነበረች። ከዚያ በኋላ የተፈጠረው ነገር በመላው ዓለም ሰዎችንም ባራጨ። በዚያ አስፈሪ ሁኔታ ውስጥ ብቻዋን የቀረችው ሕፃን ስልክ አገኘች። ከዚያም ለፊልስጤም ቀይ ጨረቃ ፓለስታይን ሬድ ክሪሰንት ሶሳይቲ የአደጋ ስልክ ማዕከል ደወለች። በስልኩ ማዶ የነበረው ሰራተኛ የሕፃኗን ድምፅ ሰማች። ከዚያም ለፊልስጤም ቀይ ጨረቃ ፓለስታይን ሬድ ክሪሰንት ሶሳይቲ የአደጋ ስልክ ማዕከል ደወለች። በስልኩ ማዶ የነበረችው ሰራተኛ የሕፃኗን ድምፅ ሰማች። ድምፁ በፍርሃት የተሞላ ነበር። ሂንድ በአሳዛኝ ድምፅ እንዲህ አለች፣ እባካችሁን ውሰዱኝ፣ በጣም እፈራለሁ። ይህ ድምጿ በስልኩ ሌላኛው ጫፍ ላይ ላሉ ሰዎች ብቻ ሳይሆን ለመላው ዓለም የማይረሳ ሆነ። ስልኩን ያነሱላት ሰራተኞች እርጋታ ሊሰጧት ሞከሩ። አትፍሪ፣ እኛ አብረንሽ ነን፣ እርዳታ ወደ አንቺ እየመጣ ነው ብለው ደጋግመው አጽናኗት። ይህ ቃል ለትንሿ ሕፃን ተስፋ ሰጠ። ነገር ግን ዋናው ችግሩ አንድ ነበር። በዚያ አካባቢ ጦርነቱ አሁንም ቀጥሏል፣ አልቆመም። ከጥሪው ማዕከል ያሉት የሕክምና ሰራተኞች ወደ ቦታው መድረስ ከባድና እጅግ አደገኛ መሆኑን ያውቁታል። የሰሙት የሕፃኗ ድምፅ ጆሮአቸው ላይ እያቃጨለ አንጀታቸው ይላወስ ጀመር። አደጋውን ቢያውቁትም ይህን አደጋ ፈርቶ እሷን ችላ ማለት ፈጽሞ የማይቻል ነገር ስለሆነባቸው የሚከፈለውን መስዋዕትነት ከፍለው ሕፃኗን ለማዳን ወሰኑ። የፍልስጤም ቀይ ጨረቃ አንድ አምቡላንስ መደበላቸው። በአምቡላንስ ውስጥ የነበሩት ሁለት የሕክምና ባለሙያዎች የሂንድን ሕይወት ለማትረፍ ተነሱ። እነሱ ምን ያህል አደጋ እንደሚጠብቃቸው ያውቁ ነበር። ነገር ግን የሕፃኗን ሕይወት ለማዳን ወደፊት ተጓዙ። እስካሁንም ከሂንድ ጋር ያላቸው የስልክ ግንኙነት አልተቋረጠም። አንዳንድ ጊዜ በጸጥታ ትቆይና ከዚያም እንደገና በፍርሃት ታናግር ነበር። በስልኩ ላይ የነበሩት ሰራተኞች የሕክምና ቡድኑ እስኪደርስላት ከእሷ ጋር ማውራታቸውን ቀጠሉ። በደህና ቀን ከ8 ደቂቃ በላይ የማይፈጅባቸው ርቀት ላይ ያለችው ሂንድ ስልኩን እንደያዘች 3 ሰዓት ሙሉ ጠበቀቻቸው። ከ3 ሰዓት ቆይታ በኋላ ግን በድንገት የስልኩ ግንኙነት ተቋረጠ። ከዚያ በኋላ ማንም ከሂንድ ጋር መነጋገር አልቻለም። የሂንድ ድምፅ ከስልኩ ላይ ከጠፋ በኋላ ሁሉም ነገር በድንገት ጸጥ አለ። በሌላኛው የስልኩ ጫፍ ያሉት የፊልስጤም ቀይ ጨረቃ ሰራተኞች እንደገና ደጋግመው ሞከሩ። ሂንድ ትሰምኛለሽ? ምንም መልስ አልነበረም። እንደገና ደወሉ። አሁንም ዝምታ። በተመሳሳይ ጊዜ ወደ እሷ እየተጓዘ የነበረው አምቡላንስም ከማዕከሉ ጋር ያለው ግንኙነት ተቋረጠ። በማዕከሉ ያሉት ሰራተኞች ምን እንደተከሰተ ማወቅ አልቻሉም። ሰዓታት አለፉ፣ ከዚያም ቀናት። ሂንድም ሆነች የእርዳታ ቡድኑ የት እንዳሉ ማንም ማወቅ አልቻለም። ዓለም በአንድ ጥያቄ ተወጠረች። ትንሿ ሂንድ በሕይወት ትገኝ ይሆን? በዕለቱ ሂንድ አልተገኘችም። በዚህ ጊዜ ዜናው ከጋዛ አልፎ ወደ ዓለም ተዛመተ። ጊዜ ጊዜን እየተካ ምንም ሳይታወቅ 12 ቀን አለፈ። 12 ቀናት በኋላ የፍለጋ ቡድኖች በመጨረሻ ወደ አካባቢው መድረስ ቻሉ። የተገኘው ግን ማንም ሊሰማው የማይፈልገው ዜና ነበር። ሂንድ የነበረችበት የአጎቷ ጥቁር ኪያ መኪና ተገኘ። የጥይት ናዳ ሲወርድበት እንደነበረ ከሩቁ መለየት ይቻላል። ምንም አይነት ነፍስ ያለው ፍጥረት ከዚች ከእስራኤል ጦር በተተኮሰ 300 ጥይት ወንፊት ከሆነች መኪና በነፍስ እንደማይወጣ ግልጽ ነው። ያቺ ምስኪን ሕይወቷን ለማዳን በዛች ዕድሜዋ ከአቅሟ በላይ ብትፍጨረጨርም ሳይሳካላት ቀርቶ በጥይት ተበሳስታ በደም ጨቂታ ተዘርራለች። እሷን ጨምሮ ሌሎች 6 አስክሬኖች በመኪናው ውስጥ ተገኝተዋል።
እሷን ለማዳን የሄዱት ሁለቱ የአምቡላንስ ሰራተኞችም በአሰቃቂ ሁኔታ ሕይወታቸውን አጥተዋል። በዓለም አቀፍ ሚዲያዎች አንድ ትንሽ ልጅ በፍርሃት ውስጥ ሆና ለእርዳታ ስትደውል የተቀዳው የድምፅ ቅጂ ተሰራጨ። ብዙ ሰዎች ያንን ድምፅ ሲሰሙ እንባቸውን መቆጣጠር አይችሉም። ምክንያቱም ከስልኩ ማዶ የሚሰማው የፖለቲካ ንግግር አይደለም፣ የወታደር ትዕዛዝም አይደለም። የ5 ዓመት ሕፃን በፍርሃት የተሞላ ድምፅ ብቻ ነበር። በብዙ ሀገራት ሰዎች በማኅበራዊ ሚዲያ እንድን አንረሳም በማለት መልእክቶችን ለጥፈዋል። የሕፃናት መብት ተሟጋቾችም ይህ ጉዳይ በገለልተኛ መንገድ እንዲመረመር ጥሪ አቅርበዋል። የህንድን የመጨረሻ የስልክ ጥሪ የተጠቀመ ለኦስካር የታጨ The Voice of ኢንዲራጃ የተሰኘ በበርካታ ተመልካቾች ሙገሳን ያተረፈ ቆንጆ ፊልምም በስሟ ተሰርቷል። በመጨረሻም የህንድ እናት ዊሳም ሐማዳ በዚያ ቀን በእግር ስለወጣች ከልጇ ተለይታ ነበር። የልጇን ድምፅ መስማት እስካሁን ድረስ እጅግ ስለሚያሳምማት ፊልሙን ማየት አልቻለችም። ሆኖም ከፊልሙ ቡድን ጋር ወደ ተለያዩ ከተሞች በመጓዝ ጦርነቱ በሕፃናት ላይ ያደረሰውን አስከፊ ተጽዕኖ ታስረዳለች። አክብራችሁ ስለተከታተላችሁኝ አመሰግናለሁ። በሚቀጥለው እስክንገናኝ ቸር ይግጠመን።